ሰላም እንዴት ናችሁ? ውድ የስፖርት ቻናል ቤተሰቦቻችን የሰዓቱ መረጃ ደርሰናል። አብራችሁን ቆዩ። በርካታ ጉዳዮችን የምናነሳበት የዚህ ሰዓቱ መረጃ አሁን ይጀምራል። በርካታ ጉዳዮችን እናነሳለን። በተለይ ደግሞ ከፍተኛ ውዝግብ እየፈጠረ ያለው የቪኒሺየስ ጁኒየር ጉዳይ ማረፊያው የት ነው የሚለውን ሪያል ማድሪድ ያለው ነገር አለ፣ ስለሱ መረጃው አለ። እንደዚሁም ደግሞ በይፋ የተሞሽረውም ተጫዋች እጃችን ገብቷል። ጋብሪኤል ማርቲኔሊ በይፋ ተሞሽሯል። ስለሱም ነግራችኋለን አለ። ዌልቤክን በተመለከተ እንደዚሁም በሪያል ማድሪድ አንዳንድ ጉዳዮች እናነሳለን። የሊቨርፑል የወዳጅነት ጨዋታ ከማድረጉ በፊትም ጥቂት የጉዞ ችግር ገጥሞታል። ምንድነው የገጠመው? ሌላው መረጃችን የሊቨርፑል ሌይ ባርኮላ የመጀመሪያ የዝውውር ጥያቄ ማቅረባቸው ታውቋል። 150 ሚሊዮን ፓውንድ እንደሚወስድም ጭምር ይፋ ተደርጓል። ሌሎችም እንደዚሁ ቼልሲ በዚህ ሳምንትም የጆርዳን ሄንደርሰን እና ዳኒ ዌልቤክን ስምምነት ለማጠናቀቅ ከፍተኛ ጥረት እያደረገ መሆኑ ታውቋል። ስለዚህና እንደዚሁም ሌሎችም በርካታ የዝውውር መረጃዎች አሉ። አብራችሁን ቆዩ። ዋና ዋናዎቹ እነዚህ ነበሩ። ወደ መረጃዎቹ እንሂድ። የመጀመሪያው መረጃችን የሚሆነው እንግዲህ ከሰሞኑ መነጋገሪያ የሆነው ቪኒሺየስ ጁኒየርን በተመለከተ አሁንም ድረስ እንግዲህ ከፍተኛ ውዝግብ እየተፈጠረ ያለ ጉዳይ ነው በዚህ ተጫዋች ማለት ነው። እንግዲህ ቪኒሺየስ ጁኒየር በሪያል ማድሪድ እየተፈለገ እንደሆነ ታውቋል። ማድሪዶች ይህንን ተጫዋች መሸጥ አንፈልግም ሲሉ ነው የገለጹት። ተጫዋቹን በዘንድሮ ዓመት መሸጥ አንፈልግም፣ በቀጣይ ዓመት በነፃ ዝውውር ቢሆንም ይለቃል እንጂ ክለቡን አንሸጠውም ሲሉ መናገራቸው ብዙዎችን እያስገረመ ነው የሚገኘው። እናንተ ምን አሳባላችሁ በዚህ ጉዳይ? ሌላው ከዚህ ጋር በተገናኘ ግን አርሰናል እንደዚሁ ጥያቄ ማቅረብ መጀመሩም ይፋ ሆኗል። ነገር ግን እስካሁን ድረስ ከሪያል ማድሪድ በኩል በጎ ምላሽ አልተሰጠም የተባለው ማድሪዶች እንደዚሁም ደግሞ አሰልጣኙ በከፍተኛ ሁኔታ ሞሪኖ እንደሚፈልጉት ጭምር ነው ይፋ ያደረጉት። የወዳጅነት ጨዋታም እንደዚሁ ተደርጎ ነበረ። በዝግ ስታዲየም በተደረገው የወዳጅነት ጨዋታ ሪያል ማድሪድ 4-1 ሌጋኔስን ማሸነፉ እንደዚሁ ችሏል ነው የተባለው። እንግዲህ በዚህ ጨዋታም ድንቅ ብቃት አሳይተዋል ማድሪዶች ተብሏል። ሌላኛው ከዚህ ጋር በተገናኘ ግን ብዙዎችን እያነጋገረው ጉዳይ በንጽጽርም ተቀምጧል። ቪኒሺየስ ጁኒየር ከቡካዮ ሳካ እንደምትመለከቱ ማለት ነው። እንደዚሁም ደግሞ ከሌሎች ተጫዋቾች ጋርም እያነጻጽሩ ይገኛሉ። ቪኒሺየስ ጁኒየር ከማዱኬ የዚህ ዓመት ንጽጽርም እንደዚሁ በተመለከተ እያነጻጸራቸው ይገኛሉ። በሁለቱ እንግዲህ ማን ይበልጣል ከቪኒሺየስ ጁኒየር እንደዚሁም ደግሞ ከማዱኬ ጋር ማለት ነው ማን ይበልጣል፣ እንደዚሁም ከሳካና ከቪኒ ማን ይበልጣል የሚለው እያነጻጸሯቸው። እናንተ ሀሳብ አስተያየት በዚህ ጉዳይ ካለ አስቀምጡልን። ፍራንክ ማስታኑቱኖ እንግዲህ ግብ አስቆጥሯል በሪያል ማድሪድ ጨዋታ ላይ ማለት ነው። ሌላው እንግዲህ የረፍት ጊዜያቸውን በከፍተኛ ምቾት እያሳለፉ ያሉት ሚባፔን ጨምሮ ላሚን ያማል እንደምትመለከቷቸው እንጆ እያደረጉ ነው። ሌላኛው መረጃችን የሚሆነው ወደ ጋብሪኤል ማርቲኔሊ ነው የሚወስደን። ጋብሪኤል ማርቲኔሊ በይፋ መሞሸሩ ጭምር ይፋ ተደርጓል ነው የተባለው። በሚገርም ሁኔታ እንግዲህ ተሞሽሯል እንደምትመለከቱት ማለት ነው። በቀጣይነት ደግሞ የምንመለከተው ጉዳያችን ለማስታወስ ያህል የዲያሜንዲ ለሪያል ማድሪድ መፈረም ከቪኒ ጁኒየር ጋር የሚያገናኘው ነገር የለም። ይህ ማለት ቪኒሺየስ ጁኒየር በማድሪድ የሚቆይ ይሆናል ሲሉ እንግዲህ አሰልጣኙ ይፋ አድርገዋል ነው የተባለው። ያው ብዙዎች በዚህ ጉዳይ የተነጋገሩበት ያለ ጉዳይ ነው። ሊቨርፑል በጥልቀት የሚፈልገው ተጫዋች እንግዲህ የግሉ ለማድረግ ከፍተኛ ትኩረት እያደረገ እንደሆነም ታውቋል። እንደ ቦትስ ከሆነ ቦትስ ባወጣው መረጃ 365 ትንበያ መሰረትም በ2026/27 ፕሪሚየር ሊጉ ዋንጫ የማሸነፍ እድል አርሰናል 40% አርሰናል ያሸንፋል። እንደዚሁም ደግሞ ማንቸስተር ሲቲ 26.7 እንደዚሁም ፐርሰንት ተገምተን ማለት ነው። 16.7 ሊቨርፑል 13.1 ማንቸስተር ዩናይትድ 11.1 ቼልሲ ግምት ተሰጥቷል። እንደ ቦት 365 ትንበያ መሰረት ማለት ነው። እናንተ በቀጣይ ሲዝን ማን የሚያሸንፍ ይመስላችኋል? ኮሜንት አድርጉልን። የቨርጂል ቫንዳይክ ባህሪ እንግዲህ ጥንካሬዎቹ የአየር ላይ ኳስ ማሸነፍ፣ ፓስ ማድረግ፣ ድክመቶቹ ደግሞ ታክል መውረድ እንደማይችል እንደዚሁ ጥናቶች ይፋ ተደርገዋል። የፓራጓይ የመሃል ተከላካይ ሆሴ ካኖሊ ጀርመኖች አካላዊ ጨዋታ አይወድም ነበር፣ ፈረንሳዮችም እንዲህ ትንሽ ነካ ብታደርግ ከጨዋታው ማስወጣት ትችላለህ። የአርጀንቲና እና የደቡብ አሜሪካ እግር ኳስ ከአውሮፓ እግር ኳስ በጣም የተወሳሰበ እንዲሁም የነሱ እግር ኳስ ከአውሮፓ የበለጠ ከባድ ነው ሲል እንደዚሁ ሀሳቡን ሰጥቷል። የኒኮላ
ኒኮላ አሁንም ምንም አይነት መደበኛ ጥያቄ አልደረሰኝም ብሏል። ቢክድም ማለት ነው። ያገኘሁት መረጃ እንደሚያሳየው ድርድር እየተፋጠነ እና አርሰናል እንቅስቃሴ እያደረገ ነው፣ ነገር ግን ትንሽ የተደበቀ የሚመስል አለ ሲል ሀሳቡ ሰጥቷል። ምክንያቱም የስፖርት ዳይሬክተር አንድሪያ ቤርታ በተወሰነ መልኩ የሚሰራው በዚህ መንገድ ነው። በተጨማሪም ዋና ዋና ወኪሎቹና አማላጆች ተሳትፈዋል። የግል ውሎችም ከቡርኖ ጉማሬስ ጋርም አስቀድመው ተስማምተዋል ሲል እንግዲህ ሀሳቡን ሰጥቷል። ጉማሬሽ እንግዲህ ወደ አርሰናል ለማግራት እንቅስቃሴ እያደረገ ነበር፣ ነገር ግን አሁንም ጉዳዩ ገና እንደሆነ ነው የታወቀው። ሌላው የዊሊያም ሳሊባ ባህሪያት በተመለከተ ጥናት ተደርጓል። ጥንካሬዎቹ ታክል፣ ፓስ ማድረግ፣ እነዚሁ ድክመቶች ተጫዋች ይህን ነው የሚባል ድክመት የለውም ሲሉ ሀሳባቸውን ሰጥተዋል። እሱን በተመለከተ ኔይማር የሳንቶስን የልምምድ ሜዳ ያለ ፍቃድ ለቆ ወጥቷል። እንዲሁም ክለቡ ያወጣውን የማገገሚያ ክፍል ጊዜ መዝለል ተነግሯል የተባለው በዚህም እንግዲህ የዲሲፕሊን ቅጣት ይጠብቋል ተብሎ ይጠበቃል። በቀጣይነት የክርስቲያኖ ሮናልዶ እና የጆርጂያ ሮድሪጌዝ ሰርግ ተጠርተዋል ተብለው የወጡ መረጃዎችን በተመለከተ ሪዮ ፈርናንዲዝ፣ ቪኒ ዴሳል፣ ፒርስ ሞርጋን እንደዚሁም አልናስር የቡድን አጋሮች ሮድሪጎ፣ ሪሃና፣ ቪኒሲየስ ጁኒየር፣ ሜፓፔ እና ጄኒፈር ሎዝ እና ካቢብ ኑርማጎ ሜዲቭ ዳይሬክተር እንደዚሁም ትራቪስ ስኮትም እና ሌሎችም በብዛት ነው የተገኙት። በሰርጋቸው በዚህ ዓመት መጨረሻ ይሆናል ተብሎ ተጠብቋል።